በስመ አብ ሲበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሕዝቅኤል የከፋ ቤንች ማች አገረ ስብከት ሊቀ ጳጳስ፣ ሊቃውንተ ቤተ ክርስቲያን አባቶቼ፣ ጥሪውን አድምጣችሁ በዚህ በቅድስና ስፍራ የተሰባሰባችሁ የእግዚአብሔር ቤተሰቦች፣ የእናታችን ንጽሕተ ንጹሐን ድንግል ማርያም የአስራት ልጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? የቸርነት ባለቤት እግዚአብሔር አምላክ ሁላችንም ከያልንበት አሰባስቦ ስለ ኪዳነ ምሕረት እንድንነጋገር እንድንመካከር የጎደላትን ደግሞ እንድንሞላ ስለፈቀደልን ዛሬም ዘውትርም የተመሰገነ ይሁን። እኔ ረጅም ሰዓት አዲስ ርዕስ ከፍቼ አላቆያችሁ፣ ሰዓታችሁ አጭር ነገር ብቻ ተናግሬ አጠቃልላለሁ ማለት ነው። በእኛ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ሰው በሶስት መልኩ ይፈጠራል ወይም በሶስት መልኩ ሰው ተፈጥሯል ብለን መናገር እንችላለን። የመጀመሪያው በጥንተ ተፈጥሮ ነው። እግዚአብሔር አምላክ የሰው ልጅ ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ በአርአያው በአምሳሉ ፈጥሮታል። መፍጠር ብቻ ሳይሆን አክብሮታል፣ አልቆታል። የፍጥረታት ዘውድም የፍጥረታት ጌጥም የፍጥረታት ራስም አድርጎታል። ይሄ አንዱ መንገድ ነው። ሁለተኛው ሰው በአስተዳደግ ይፈጠራል። ብዙዎቻችን የአስተዳደግ ውጤቶች ናቸው። አስተዳደግ ሁልጊዜ ሁለት ገጽታዎች አሉት። በአንድ በኩል ክፉ ገጽታ አለው፣ በሌላ መልኩ ደግሞ መልካም በጎ ገጽታዎች አሉት። እኛ ሰዎች የነዚህ አስተዳደግ ውጤቶች ናቸው። በበጎ መንገድ፣ በቀና መንገድ፣ ርቱ በሆነ መንገድ አድገን ከሆነ በቀናው መንገድ እንድንጓዝ ሆነን ተሰርተን ከሆነ እኛ ሰዎች ነን፣ ዳግም ተፈጥረናል። ብዙ ሰው አስተዳደጉን ይመስላል፣ ብዙ ሰው አኗኗሩን ይመስላል። በአገርም በቤተ ክርስቲያንም በሰፈርም በመንደርም የሚያስቸግሩም ሆነ በጎ ጠባይ ያላቸው የዚህ አስተዳደግ ውጤቶች ናቸው። ለዚህ አንድ ምሳሌ ልጥቀስላችሁ። የአንዲት ግብፃዊት እናትን ታሪክ። ይቺ እናት ሁልጊዜ ስለ ልጆቿ አስተዳደግ ትጨነቃለች፣ ትጠበባለች። በዓላት በመጡ ቁጥር ለልጆቿ የእመቤታችን የንጽሕተ ንጹሐን ድንግል ማርያምን ምስለ ፍቁር ወልዳን ስዕል ለምትሰጣቸው ሁልጊዜ ተመልከቱ። አሸንጉሊት አይደለም፣ ሽጉጥ አይደለም፣ የሆነ ነገር አይደለም። ተመልከቱ። እኛ ግን ብዙም ጊዜ ተመልከቱ ልጆቻችንን የምናሳድግበት መንገድ፣ ልጆቻችን ሰው እንዲሆኑልን የምንፈልግበት ጉዳይ ሁልጊዜ ወይ አሸንጉሊት እንሰጣቸዋለን ወይ ሽጉጥ ገዝተን ሰተን አሳድገን በሽጉጥ መግደልን እናለማምዳቸዋለን። ይቺ እናት ግን እንደዛ አልነበረችም። ተመልከቱ። ሁል ጊዜ በዓል በመጣ ቁጥር የእመቤታችንን ምስለ ፍቁር ወልዳ ትሰጣቸዋለች። ግን አንድ ነገር ጨነቃት፣ አንድ ነገር ጠበባት። እውነት ልጆቼ እኔ እንደደከምኩላቸው፣ እኔ እንደለፋውላቸው፣ እኔ እንደወጣውላቸው እንደወረድኩላቸው፣ እኔ እንደማስበው
እኔ እንደምመኘው የእመቤታችን የንጽሕተ ንጹሐን የድንግል ማርያም የኪዳነ ምሕረት ፍቅሯ በልቦናቸው ውስጥ እውነት አለ ወይ? ይህን ማረጋገጥ አለብኝ አለች። ብልሴት ስለነበረች አንድ ዘዴ ዘየደች። ከኔ ጋር ናችሁ? አንድ ዘዴ ዘየደች። ልጆቿ ትምህርት ቤት ሲሄዱ የሰጠቻቸውን ምስለ ፍቁር ወልዳ በጸሎት ክፍላቸው ገብታ በሙሉ ከግድግዳው ላይ ለቃቅማ አውርዳ ሳጥኑ ስደበቀች። ልጆቹ ከትምህርት ቤት መጡ። እነዚህ ልጆች ከትምህርት ቤት ሲመጡ ወደ ጥናት ከመሄዳቸው መክሰስ ከመብላታቸው ወደ ጨዋታ ከመሄዳቸው አስቀድሞ አንድ ነገር ለምንደዋል ሁሉ ጊዜ በእመቤታችን በንጽሕተ ንጹሐን ድንግል ማርያም ምስለ ፍቁር ወልዳ ፊት ቆሞ መጸለይን ማንባትን መጠየቅን ለምደዋል። በዚህ ልማዳቸው መሰረት ጸሎት ክፍላቸው ገቡ። ሲገቡ ያ የተለመደው ድባብ የለም። ያ የእመቤታችን ምስለ ፍቁር ወልዳ ስዕል የለም። አዘሩ፣ አለቀሱ፣ አነቡ፣ ተቆጩ። ወደ እናታቸው ሮጥ ብለው ሄደው እማማ የገዛሽልን የሰጠሽንን የእመቤታችንን ምስለ ፍቁር ወልዳ ስዕል እኮ አጣ ነው፣ የት ሄደ ብለው አነቡ። ጉልበቷ ላይ ተደፉ። ይህን ሰዓት ያቺ ብልህ እናት አይ ልጆቼ ስዕላችሁን የወሰደባችሁ ሰይጣን ዲያብሎስ ነው። አሁን ስዕላችሁ እንዲመለስ ኑ ወደ ቤተክርስቲያን እንሂድ። አውደ ምሕረቱ ላይ ድፍት ብላችሁ አልቅሳችሁ አንብታችሁ ልጇን ጠይቁት፣ እሱም ያስመልስላችኋል አለች። ይዛቸው ሄደች። እንደነገረቻቸው አደረጉ። ከዛ በኋላ ወደ ቤት ታሪኩን እያሳጠርኩላችሁ ወደ ቤት መለሰቻቸው። እነሱን ምግብ ክፍል ውስጥ አስቀምጣ እሷ በሌላ በር አድርጋ ጸሎት ክፍላቸው ገብታ ያን የደበቀችውን የእመቤታችን ስዕል በሙሉ ከሳጥኗ ውስጥ አውጣ ግድግዳው ላይ ሰቀለች። ልጆች እስቲ የምሽቱ የጸሎት ሰዓት ደርሷል፣ እስቲ ግቡና ጸልዩ አለቻቸው። እንደለመዱት ሲገቡ ያ የእመቤታችን ንጽሕተ ንጹሐን ጠፍቶባቸው የነበረው ድባብ ተመልሰው አዩት። ዳግም የደስታን እንባ አነቡ። ወገኖቼ እኛ የምናውቀው የሚታየውን ግድግዳ ነው። ከሚታየው ከአካላዊው ግድግዳ የከበረው የላቀው የገነነው ግድግዳ የተባለው ህሊናችን፣ ግድግዳ የተባለው ልቡናችን፣ ግድግዳ የተባለው ሰውነታችን ውስጥ የእመቤታችን የንጽሕተ ንጹሐን የድንግል ማርያም የኪዳነ ምሕረት ፍቅሯ አለ ወይ? እሱን መጠየቅ ያለብን ወገኖች፣ አለ ወይ? ግድግዳ ላይ መስቀላችን ብቻ አይደለም፣ እሱም ትክክል ነው። ከዛ በዘለለ ከዛ በከበረ የእመቤታችንን ክብሯን፣ የእመቤታችንን ንጽህናዋን፣ የእመቤታችንን ልዕልናዋን ምን መሰክረው አንዱ በህሊናችን፣ በልቡናችን፣ በሰውነታችን ስናስባት፣ ስንዘክራት፣ ስናስታውሳት ይሄ ሁሉ ህዝብ ዝም ብሎ አይደለም የመጣው። የኪዳነ ምሕረት ፍቅር አገብሯችሁን የመጣችሁት እንደኔ አይነቱን ሰባኪና ዘማሪ ለማየት አይደለም። ይሄ አምሯችሁ አይደለም የመጣችሁት። ኪዳነ ምሕረትን ብላችሁን የመጣችሁት። ኪዳነ ምሕረትን ብሎ የመጣ ኪዳነ ምሕረትን በህሊናው፣ በልቡናው፣ በሰውነቱ
ግድግድነት ተሸክሞ የመጣ ዝም ብሎ አይሄድም። ይቺ ሴት ይሄን ያደረገችው ተመልከቱ። አረጋገጠች። ልጆቿ እመቤታችን እንደሚወዷት አረጋገጠች። ተመልከቱ። ይቺ ሴት በዚህ ሂደት ውስጥ ልጆቿ እንዴት ማደግ እንዳለባቸው ለእመቤታችን ለንጽሕተ ንጹሐን ድንግል ማርያም ፍቅራቸውን እንዴት መግለጽ እንዳለባቸው አስተማረቻቸው። ሰው ያስተዳደግ ውጤት ነው። ሰው በአስተዳደግ ይፈጠራል ስንል እንዲህ ማለታችን። ይሄ ሁለተኛው። ሶስተኛውና የመጨረሻው ሰው መፍጠር ሲባል ቤተክርስቲያን ሰዎች አሏት። ምን አሏት? በማርያም ተናገሩ። ምን አሏት? ሰዎች አሏት። ተመልከቱ። ሰዎቿ ደግሞ ተመልከቱ ሊቃውንቱ ናቸው። ሰዎቿ ደግሞ ምኖቹ ናቸው? ተመልከቱ መነኩሳቱ ገዳማውያኑ ናቸው። ተመልከቱ ለቤተክርስቲያን ተመልከቱ በልኳ የተሰፉት ሊቃውንቷ፣ መምህራኑ፣ ገዳማውያኑ እነዚህ የሚወለዱባቸው በእውቀት በምግባር በሃይማኖት ተወልደው አድገው ፋፍተው በልጽገው ለኛ ጸጋ የሚሆኑን ሊቃውንት የሚወለዱባቸው የሚፈጠሩባቸው ቦታዎች ደግሞ ቅዱሳት መካናት ናቸው፣ ገዳማት ናቸው፣ አብነት ትምህርት ቤቶች ናቸው። ልክ ተመልከቱ እንደ ራማ ኪዳነ ምሕረት ያሉትን ተመልከቱ። ለ1300 ዓመታት ተመልከቱ ሳይቋረጥ መከራው እየተፈራረቀ ረሃቡ እየተፈራረቀ እርዛቱ እየጠነከረ መጠማቱ እንደዛ እየሆነ ሃይማኖትን ዕውቀትን መንፈሳዊነትን አጽንተው የሚያቆዩ አጽንተው የሚይዙ የዕውቀት የስልጣኔ የማንነት የታሪክ ማይፀን የሆኑትን ገዳማት መርዳት ሰው መፍጠር ነው። ለዚህ ቤተክርስቲያን ጳጳሳት ከየትም አይመጡም፣ መነኮሳት ከየትም አይመጡም፣ መምህራን ከየትም አይመጡም፣ ካህናት ከየትም አይመጡም። እንደ ራማ ኪዳነ ምሕረት ካሉ ገዳማት አብነት ትምህርት ቤቶች የመነጩ ናቸው የመጡ ናቸው። ተመልከቱ። ስለዚህ እነዚህን ገዳማት መደገፍ ማገዝ መርዳት ለትልቋ ቤተክርስቲያን ሰው መፍጠር ብቻ ሳይሆን ለአገርም ሰው መፍጠር ነው። እኛ ብዙም ጊዜ በገዳማቶቻችን ጸሎት ተጠቀምን ነው የምንለው። ገዳሞቻችን ስለ ተብለው ብቻ አይደለም የሚገለጹት፣ እነሱ ራሳቸው ስሪታቸው ጸሎት ነው። እቺ አገር ሆና አገራዊነቷ ሳይፈታ እንድትቀጥል ከፈለግን ገዳሞቻችንን አብነት ትምህርት ቤቶቻችንን ማገዝ መጠበቅ ይገባናል። ይገባኛል ይሄ ዘመን ክፉ ዘመን ነው። እጅግ ተጨካክነናል። ጭካኔ ነግሷል። ጭካኔ በርትቷል። ግን እንዲያም ሆኖ ተመልከቱ እግዚአብሔር በጸጋው እግዚአብሔር በረድኤቱ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ ቢያንስ ሰማዕትነት እንኳን እንድናገኝ ገዳማቶቻችንን መርዳት ማገዝ መጠበቅ ከኛ ይጠበቃል። እግዚአብሔር አምላክ ይርዳን። እግዚአብሔር ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የብፁዕነታቸውም በረከት በሁላችንም ላይ ይደርብን።